አደንዛዥ እጽ እንደ ምግብ ምርቶች አብዝቶ የሚሸጥባት ከትናንሽ ልጆች እስከ ወጣቶች እንዲሁም አዛውንቶች የዚህ አደንዛዥ እጽ ሰለባ የሆኑባት በአደንዛዥ እጽ ምክንያት ስሟ ገናና ስለሆነችው ከጎረቤት ሀገራትም ጋር ዘውትር ውዝግብ ስለማያጣት ሞት ዘውትር ስለሚያንዣብባት ሀገር እንመለከታለን። በዝግጅታችንም የዚህ ቻናል ቤተሰብ ያሉናችሁ የቻናሉ ቤተሰብ እንድትሆኑ ሰብስክራይብ እንድታደርጉን እንዲሁም ይህን ቪዲዮ ላይክ በማድረግ አብረውን እንድትቆዩ እንጋብዛለን። መልካም ቆይታ። ይህችውም ሀገር ደቡባዊት ሀገር ሜክሲኮ ናት። ብዙ የዓለም ዳርቻዎች ድረስ በድራማ ስራዎቿ ትታወቃለች። በይበልጡኑ ግን በአደንዛዥ እጽ እጅግ ስሟ ገናና ነው። ሜክሲኮ አደንዛዥ እጽ በገፍ የሚሸጥባት ሜክሲኮ ይህንን ያፈራ ምድር የተረገመ ይሁን እስከ ማለት ያደረሳት የሜክሲኮ ሀገር ነዋሪዎች በአደንዛዥ እጽ ንግድ ምክንያት ልጃቸውን፣ ሴቶች ባሎቻቸውን በአደንዛዥ እጽ ምክንያት እስከ ማጣት ያደረሳቸው አሊያም ሰለባ የሆኑባቸው ሀገር ናት። በብዙ ሀገራት የአደንዛዥ እጽ በከባድ ወንጀል የሚያስከስስ ሲሆን ሜክሲኮ ውስጥ ግን ከህፃናት እስከ ታዳጊ ጭምር የአደንዛዥ እጽ ሰለባ ሆነዋል። የሜክሲኮ ሀገር ነዋሪዎችም ከህጉ በላይ ሆነው ታይተዋል። አደንዛዥ እጽን የተጠቀመ ሰው የሚያደርገውን ስለማያውቅ የከባድ ወንጀሎች መፈጠርን ያስከትላል። ለአንዲት ሀገር ከባድ ቀውስንም ያመጣል። ሜክሲኮም የዚህ ገፈት ቀማሽ ሆናለች። ለዚህም አደንዛዥ እጾች የወለዱት የሜክሲኮ የማፊያ ቡድኖች እንደ ዋና ምሳሌ ይሆናሉ። የሜክሲኮ መንግስት አላስቆም አላስቀምጥ ያለ ማፊያዎች በሜክሲኮ ውስጥ አሉ። ከእነርሱም ውስጥ አንዱ ጃሊስኮ ኒው ጄኔሬሽን ሲሆን እንዲሁም ሌሎች በከፍተኛ የእጽ ዝውውር በአደገኛው ውንብድናና ዝርፊያ ከሜክሲኮ አልፎ አሜሪካንም ያስጨነቀ ነው። ጥናቶች እንደሚያመለክቱት ከሆነ ከሀገሪቱ መንግስት በላይ የጦር የትጥቅም አቅም ያላቸው ሲሆን አልፎ ለጎረቤት ሀገራትም ስጋት ናቸው። የሜክሲኮ መንግስትም ሊያጠፋቸው ባለመቻሉ እንዲሁም ለሱ ስጋት በመሆናቸው አንዳንድ አካባቢዎች ላይ የሚያስተዳድሩበትን ቦታ እስከ መከፋፈል ደርሰዋል። በተለየ ጃሌስኮ ኒው ጄኔሬሽን። በነገራችን ላይ ተመልካቾቼ ይሄ የማፊያ ቡድን ከሜክሲኮ አልፎ በዓለም ላይ ከፍተኛ ኃይል ካላቸው ማፊያ ውስጥ ከመጀመሪያዎቹ ውስጥ ነው። ትልቁ የማፊያው ገቢም እስከ አሜሪካ በደረሰ ሰንሰለት ኮኬን፣ ሄሮይድ የመሳሰሉ ከባድ እጾችን በመላክ እጅግ ብዙ ግብይቶችን በማድረግ ከፍተኛ ገቢን ያገኛሉ። በጣም አስፈሪ የሚያደርጋቸው ደግሞ ጠለቅ ያሉ ጉድጓዶችን ወይም ታናሎችን በመጠቀም ስውር ስፍራ ውስጥም ይኖራሉ። ሌላኛው አስፈሪ ነገር ከሜክሲኮ አልፎ ለአሜሪካም ስጋት ከሆነው የማፊያው ቡድን ውስጥ ሲጂኤንጂ ወይም ደግሞ ጃሌስኮ ኒው ጄኔሬሽን ካርትል የተባለው የማፊያው ቡድን ሲሆን በጦር ስብስባቸውም የሀገሪቷን መንግስት የሚገዳደር አቅም ያላቸው ሲሆን መሪው ኢል ሞንቾ በዓለም ላይ በብዙ ሀገራት የሚፈለግ ከፍተኛ ወንጀለኛ ነው። ከባድ መሳሪያ ተሸካሚዎች፣ ትኩረት የሚስቡ የጦር መሳሪያዎች እንዲሁም ድሮኖችን ይጠቀማሉ። በአሁን ጊዜ በሜክሲኮ እጅግ ብዙ ክልሎችን እየተሰማሩ ይገኛሉ። የመንግስት ግብር መሰብሰቢያንም ጨምሮ ለራሳቸው ከህብረተሰቡ ይሰበስባሉ። እነዚህ ማፊያዎች የገንዘብ አቅማቸውን የሚያደራጁት አንድም የአደንዛዥ እጾችን በመሸጥ እንዲሁም የአካባቢውን የመንግስት ስርዓት በመቆጣጠር ከማህበረሰቡ ግብር በመሰብሰብ እንዲሁም በዋነኝነት ዘረፋዎችና ውንብድናዎችን በመጠቀም አቅማቸውን በማደራጀት የሀገሪቷን መንግስት ይገዳደራሉ። የሀገሪቷ መንግስት የህዝብ ይሁንታን ያገኘ መንግስት ቢሆንም እነዚህ የማፊያ ቡድኖችን ማጥፋት አልተቻለውም። ከሜክሲኮ አልፎ አሜሪካን ያሳሰበ ጉዳይ እነዚህ ማፊያዎች ከሜክሲኮ እስከ አሜሪካ በመሬት ቱቦ ውስጥ ወይም ታነል ውስጥ አደንዛዥ እጾችን በመላክ ነው። ይህም እጽ የአሜሪካን ዜጎች ህይወት በማቃወስ
ለብዙ ሰዎች መሞት ምክንያት ሆኗል። የአሜሪካ ዜጎች እጹን በመጠቀማቸው ወንጀሎች እንዲበራከቱና መስራት የሚችሉ የወጣት ኃይልን እያሳጣ ይገኛል። እነዚህ የማፊያ ቡድኖች በየቀኑ የሀገራቸውን ዜጎች ማስለቀሳቸውን አልቀረም። ብዙ የጅምላ ግድያ፣ ከፍተኛ የሴቶች መደፈር እንዲሁም ኃይለኛ ውንብድናን በማድረግ አስፈሪና ኃይለኛ የሀገሪቱን መንግስት የሚፈራቸው ማፊያዎች ናቸው። መንግስት የማፊያውን አባላት እያሳደደ ሲያስር፣ ማፊያው አጸፋውን በእጥፍ በመመለስ ሜክሲኮን አስፈሪና ከባድ ሀገር አድርጓታል። ሲጂኤንጄ የተባለው ከባድ የማፊያ ቡድን ስንመለከት ከ25 በላይ ክልሎች ተስፋፍቶ ይገኛል። እጅግ ከባድ የጦር መሳሪያዎችን፣ ሮኬት ላውንቸሮችና አስፈሪ የጦር መኪናዎችን፣ በቴክኖሎጂ የበለጸጉ ድሮኖችን የታጠቀ ሲሆን ጠቅላላ የንግድ ቦታዎችና ከሜክሲኮ አሜሪካ የሚያገናኙ መንገዶችን በመቆጣጠር የሜክሲኮ መንግስት ላይ ጫና ማሳደር ችሏል። ሲጂኤንጂ ከሁሉም ማፊያዎች በላይ ከባድ ግድያ የፈጸመ ነው። ብዙ የተሰበሰቡ የህዝብ ስፍራዎች ላይ ጥቃትን የፈጸመ፣ እስከ ሜክሲኮ እስር ቤት ውስጥ ድረስ እጁ ረጅም፣ ሁሉን ማድረግ የሚችል ኃይለኛ የማፊያ ቡድን። እጅግ ደግሞ የሚያስገርመው የሜክሲኮ እስር ቤቶች እና የማፊያዎቹ አብሮ መስራት ነው። ህዝቡ መንግስት ላይ በማፊያዎቹ ምክንያት እንዳያምጽ በድርድር አባላቶቻቸውን የሚያስሩባቸው ቢሆንም የማፊያው አባላት ግን እስር ቤት ውስጥ ስልክ በመጠቀም የእጾችን ሽያጭ በማድረግ እንዲሁም ውጪ ላለ የማፊያ ቡድን አባላት ከእስር ቤት ሆነው የወንጀል ትዕዛዝን በመስጠት እንዲሁም አንዳንዶች ማፊያዎች በመንግስት ስርዓት ውስጥ ተሰግስገው በመግባት ያሉ አሉ። ግን ስራቸው በመንግስት አካባቢ ያሉ ባለስልጣናትን በቅርበት ርቀት በመከታተል ለማፊያው ቡድን እንደ ስለላም መስራት ነው። ከዚህ ቀደም በነበረው የእስረኞች የጥበቃ ስርዓት የጠበቀ ቢሆንም እስረኞች መሬት በመቆፈር ቱቦችን በማዘጋጀት ያመልጣሉ። እንዲሁም ኃይለኛ ጸቦችን በእስር ቤት ውስጥ በማስነሳት የባለስልጣን ተባባሪነትን በመጠቀም ብዙዎች አምልጠዋል። አንዳንዶችም አሜሪካ ይዛቸው የሜክሲኮ መንግስት ማንነታቸውን ሳያውቅ በአሜሪካ በራሷ ይዛ ከባድ ማፊያዎች በማለት ብይን ወይም ፍርድን ሰጣቸዋለች። ሜክሲኮ አንዳንዶች በድራማዎቿ ሲያስታውሷት፣ አብዛኞቹ ደግሞ አደንዛዥ እጽ የተበራከተባት፣ በገፍ የሚሸጥባት እንዲሁም መንግስት የሚገዳደሩ ማፊያዎች የሚገኙባት በማለት ያስታውሷታል። ደቡባዊቷ ሀገር ሜክሲኮ እንዲህ በስጋትና በተስፋ ኑሯን እየገፋች ትገኛለች። ውድ የፕሮግራማችን ተከታታዮች ቪዲዮውን እስከ መጨረሻው ስለተከታተሉት እናመሰግናለን። በቀጣይ ጥሩ ቪዲዮ ይዘን እንቀርባለን። የቻናላችን ቤተሰብ ያልሆናችሁ የቻናላችን ቤተሰብ እንድትሆኑ ሰብስክራይብ እንድታደርጉ እንዲሁም ይህንን ቪዲዮ ላይክ እንድታደርጉ እንጠይቃለን። አብሮን ስለቆዩ እናመሰግናለን።